ሶምሶን ጀግና ነው። የተሰነዘረበትን ይይዛል፣ አይፈራም። And you have proven nothing. ቆራጥ ነው። ጠላቱን ፊት ለፊት ይጋፈጣል። In Hebrew, I could leave your corpse here for the crows. አንዴ በሰነዘረው ብዙዎችን ይጥላል። አስከሬን በአስከሬን ላይ ይቆለላል። እየሮጡ ይመጣሉ ወደሱ እሱን ለማሸነፍ። እሱ ግን አይፈራም። አንዴ ይሰነዝራል። ኃይል አለው፣ ጉልበት አለው። Lord, hear my prayer. ይሰነዝራል። ኃይል አለው፣ ጉልበት አለው። ጉልበቱ ደግሞ ጸጉሩ ነው። እግዚአብሔር የሰጠው በረከት። ናዝራዊ ነው። ከልጅነቱ ጀምሮ ራሱን አሳልፎ ለእግዚአብሔር የሰጠ አንበሳን ድቅቅ አድርጎ የሚያሸንፍ በአህያ መንጋጋ ሺዎችን ያሸነፈ ሶምሶን አስገራሚ ሰው ነበር። አስገራሚ ጀግና። የጀግንነቱ ሚስጥር ግን እግዚአብሔር ነው፣ ማንም አይደለም። የፀጉሩን ሚስጥር ለሴት አሳልፎ ሰጠ። ሄሊና ለምትባል ፍልስጤማዊት ሴት የፀጉሩን ሚስጥር አወጣና ተናገረ። እኛስ ሚስጥራችንን ለማን ነው የምንናገረው? ያኔ ኃይላችን እናጣለን። ያኔ ከእግዚአብሔር ጋር ያለን ግንኙነት ይቋረጣል። ሶምሶን ሕይወት የተከሰተው ነገር እኮ ይሄ ነበረ። ታወራው ነበረ፣ ታውጣጣው ነበረ። የማሸነፍህ የብቃት ሚስጥር ምንድነው እያለች ታውጣጣው ነበረ፣ ታወራው ነበረ። ሶምሶን በዋናነት ፍልስጤማውያንን ነበር የሚታገለው። ይቺ ሴት ደግሞ ፍልስጤማዊ ናት። እኛስ ጓደኝነታችን፣ ህብረታችን፣ አንድነታችን ከማን ጋር ነው? ከአራጆቻችን ጋር ከጠላቶቻችን ጋር የምንውል ከሆነ ኃይላችንን እናጣለን። ጓደኞቻችን እነማን ናቸው? ከማን ጋር ነው አብረን የምንውል? ምንድነው የምናወራቸው? ይሄ መሰረታዊ ነገር ነው። በመጨረሻ ሶምሶን የማሸነፉን ሚስጥር ነገራት። እንደተኛ ፀጉሩን ቆርጣ ወሰደች። ከዛ ቀን ጀምሮ ኃይሉ ተለየው። ከዛ በኋላ ፍልስጤማውያን አይኑን አውጥተው በግዞት ቤት እንዲታሰር አደረጉ። በሂደት የሶምሶን ፀጉር ማደግ ጀመረ። ፍልስጤማውያን አንድ ቀን በጣዖቶቻቸው ቤት ተቀምጠው ስለ ሶምሶን እያነሱ ሲዘባበቱበት ሰማና በማዘን ወደ ፈጣሪው ጸለየ። የቀድሞ ማንነቱን አሰብ። ኃይሉ ተመለሰ። ቤቱን ደግፈው የያዙ ምሰሶዎችን ነቅንቆ በመጣል ያ ቤት እንዲፈርስ አደረገ። በዛን ጊዜ ከዛ ከህይወት ዘመኑ ይልቅ በዛ ጊዜ የገደላቸው ያጠፋቸው ፍልስጤማውያን ቁጥራቸው ይበዛ ነበር። በረከት ያለው እግዚአብሔር የባረከለት ሚስጥሩ እዚህ ጋር ነበረ። ኃይሉ የነበረ እዚህ ጋር ነው። የኛ ኃይል የት ጋር ያለው? የኛ ጉልበታችን የት ጋር ያለው? የስኬታችን የህይወታችን ሚስጥር ምኑ ጋር ያለው? እንደ ሶምሶን ያን ሚስጥር አሳልፈን ለማይገባ ሰው ስንሰጥ ኃይላችንን እናጣለን። ከእግዚአብሔር ጋር ያለን ግንኙነት ይቋረጣል። ሚስጥሩ እኮ ይሄ ነው። ለማን ምን አይነት ወሬ መናገር እንዳለብን፣ ጓደኞቻችንን እነማን ማድረግ እንዳለብን ከሶምሶን እንማራለን። ፀጉሩን ቆርጣ ወሰደች። ኃይሉን አጣ። በጠላቶቹ በፍልስጤማውያን ዘንድ ተያዘ። በግዞት እንዲታሰር እንዲሰቃይ ያደረጉት። ግን መልሶ እግዚአብሔር ኃይሉን ሰጠው። እግዚአብሔር ደግሞ የይቅርታ አምላክ ነው፣ እንደ ሰው አይደለም። መልሶ ኃይሉን ሰጠው። ተመለሰ ወደ ቀድሞ ማንነቱ። ማንም ሰው ይወድቃል እኮ፣ ማንም ሰው ኃጢአት ይሰራል። በህይወታችን ማን ነው ኃጢአት የማይሰራ? ግን እኮ እግዚአብሔር የተመሰገነ ይሁን። እግዚአብሔር እኮ እንደ ሰው አይደለም። መልሶ ይቀበለናል። ስንርቀው ዝም ይላል፣ ይቀበለናል ደግሞ ስንመለስ። ሰው እንደዛ አይደለም። እግዚአብሔር ይለያል። ለሶምሶን ያደረገለት ይሄንን ነው። ጀግና ነበር። ይታገላል፣ ይደባደባል፣ ያሸንፋል።
ጀግና ነበር። ይሄ ነው እንግዲህ ሶምሶን። እናንተ ምን የምታውቁት ነገር አለ? እኔ ያልተናገርኩት ነገር ካለ ስለሱ ለመስማት ዝግጁ ነኝ። ከልብ አመሰግናለሁ።